የሰው ልጅ ትልቁ እስር ቤት ግንቡና የሽቦ አጥሩ ሳይሆን በራሱ አእምሮ ውስጥ የገነባው የንጽጽር መጋረጃ ነው። አሁን ላይ ቆመ ሌሎችን ስታይ ሁሉም ካንተ የቀደሙ፣ ሁሉም የተሳካላቸው፣ አንተ ብቻ ግን ወደ ኋላ የቀረ ይመስላል። በየቀኑ የስልክህን ስክሪን ስትከፍት የምታያቸው የሰዎች የደመቀ ህይወት የአንተን ማንነት ጥረትና መኖር እያሳነሰብህ ትቸገራለህ። ነገር ግን እውነታው ይህ አይደለም። አንተ ሰነፍ አይደለም፣ ጥፋተኛ አይደለም። አንተ በአደገኛ የዘመናዊ ስነ ልቦና ወጥመድ ውስጥ ነው ያለው። ራስን በሌሎች ሚዛን እየሰፈርክ የገዛ ማንነትን በገዛ እጅህ እየቀበርከው ነው። አብረኝ ቆይ፣ ምክንያቱም በዚህ ጥልቅ ቪዲዮ ማብቂያ ላይ ህይወትን፣ ጥረትንና የወደፊት ዕጣ ፈንታን ዳግመኛ በድሮ አይንህ አትመለከተው። ይህ ማሳሰቢያ ነው። ይህ ቪዲዮ ፈጣን መፍትሄ ለሚፈልጉ ሰነፎች የተዘጋጀ አይደለም። ህይወታቸውን ከስር መሰረቱ መለወጥ ለሚፈልጉ ጽኑ አእምሮ ላላቸው ሰዎች ብቻ ነው። የምንኖረው በታሪክ ታይቶ የማይታወቅ እጅግ ረቂቅና አስቸጋሪ ዘመን ውስጥ ነው። በየቀኑ በማህበራዊ ሚዲያ የምናየው የሰዎች ምርጥ ገጽታዎች፣ ጌቶች፣ ጉዞዎችና የቅንጦት ህይወት በውስጣችን ትልቅ ስብራትና ክፍተት እንዲፈጠር ያደርጋሉ። ይህ ክስተት በአጋጣሚ የመጣ ሳይሆን አእምሯችን ከተፈጥሮ ውጭ ለሆነ ከፍተኛ ዶፓሚንና የማያቋርጥ የንጽጽር ጫና ስለተጋለጠ ነው። በጥንት ዘመን የሰው ልጅ ራስን የሚያነጻጽረው አብሮት ከሚኖሩ ጥቂት የጎሳ አባላት ጋር ብቻ ነበር። የአንዱ ስኬት የሌላው መነሻ እንጂ የማንነት ማጥፊያ አልነበረም። ዛሬ ግን አእምሯችን ከቢሊዮን ህዝብ ጋር ያውም የህይወታቸውን ምርጥ የተቀናበረውንና የተስተካከለውን ክፍል ብቻ ከሚያሳዩ ሰዎች ጋር በየሰከንዱ እንዲወዳደር ተገዷል። ይህ በኒውሮ ሳይንስ እይታ እጅግ አደገኛ ነው። በየቀኑ የሌሎችን ስኬት ስንመለከት አእምሯችን እንደተሸናፊ ከደህንነት ክልል ውጭ እንደሆነና በህልውና አደጋ ውስጥ እንዳለን አድርጎ ይቆጥረናል። ይህ ደግሞ የማያቋርጥ የጭንቀት፣ የብቸኝነት፣ የተስፋ መቁረጥና የባዶነት ስሜት ይፈጥራል። ራስን በሌሎች ሚዛን በሰፈርክ ቁጥር የራስን ዋጋ እያጠፋኸው፣ የራስን ጉልበት እየመጠጥከው እንደሆነ አታስተውለውም። ይህ የማይታይ የስነ ልቦና በሽታ መላውን ትውልድ እያደነዘዘው ይገኛል። FOMO ወይም Fear of Missing Out ወይም የመቅረት ፍርሃት የሚባለው ዘመናዊ በሽታ አእምሯችንን ተቆጣጥሮታል። ሁልጊዜ ሌላ ቦታ የተሻለ ህይወት እንዳለ፣ ሌላ ሰው የተሻለ ደስታ እንዳገኘና እኛ ብቻ የተረሳን ፍጥራ እንደሆነን ያሳስበናል። ይህ ግን ትልቅ ውሸት ነው። ሁለት የቅርብ ጓደኛሞችን ታሪክ እንመልከት፣ ዮናስና አቤልን። ሁለቱም በተመሳሳይ የትምህርት መስክ የተመረቁ ትልቅ ህልም ያላቸው ወጣቶች ነበሩ። ዮናስ ከተመረቀ በኋላ የራሱን ትንሽ የቴክኖሎጂ ስራ ፈጠራ ለመጀመር ወሰነ። በየቀኑ ለ12 ሰዓታት ይለፋል። ትንሽ ክፍል ውስጥ ይኖራል፣ ትርፉን በሙሉ ወደ ስራው ይመልሳል። በአንጻሩ አቤል በአንድ ትልቅ ዓለም አቀፍ ኩባንያ ውስጥ ተቀጥሮ መስራት ጀመረ። ከፍተኛ ደሞዝ ያገኛል። በየሳምንቱ አዳዲስ ቦታዎች እየሄደ ፎቶ ይነሳል። ስኬቱን በማህበራዊ ሚዲያ ላይ በደመቀ ሁኔታ ያጋራል። ዮናስ በየቀኑ ማታ ወደ መኝታው ከመሄዱ በፊት ስልኩን አንስቶ የአቤልን ማህበራዊ ሚዲያ መቃኘት ይጀምራል። የአቤልን አዲስ መኪና፣ ውድ አልባሳትና የምሽት ግብዣዎች ሲመለከት በውስጡ የሆነ ነገር ይሰበራል። እኔም ጎሎኝ ነው፣ ለምንድነው የማልቀየረው፣ ጥረቴ ሁሉ ከንቱ ነው የሚሉ ጥያቄዎች በጭንቅላት ውስጥ ይጮሃሉ። ያደረገው ጥረት፣ ያሳካቸው ትናንሽ የቴክኖሎጂ ውጤቶች ሁሉ በአቤል ደማቅ ስኬት ጥላ ስር ተደብቀው ከንቱ ሆነው ይታዩታል። ቀስ በቀስ ዮናስ ስራውን መጥላት፣ ከጓደኞቹ መራቅና በራሱ ላይ እምነት ማጣት ጀመረ። መኝታው የጭንቀት ባህር ሆነችበት። ነገር ግን ዮናስ የማያውቀው አንድ ትልቅ እውነት ነበር። አቤል ምንም እንኳን ውጪው ቢያምርም በከፍተኛ ዕዳ ውስጥ ገብቶ ነበር። የሚሰራውን ስራ አጥብቆ ይጠላዋል። በየቀኑ በስራ ቦታ በሚደርስበት ከፍተኛ ጫና ምክንያት በጭንቀት ክኒን ነው የሚኖረው። ያ የሚያሳየው ደማቅ ህይወት በውስጡ ያለውን ባዶነት ለመሸፈን የሚጠቀምበት ጭንብል ብቻ ነበር። አቤል ራሱ የዮናስን ነፃነትና የራሱን ስራ የመገንባት አቅም አይቶ በውስጡ ይቀና ነበር። ይህ ታሪክ ሁላችንም በሌሎች ውሸት ውስጥ የራሳችንን እውነት እየቀበርን እንደሆነ ያሳየናል። የሌላውን ህይወት ውጫዊ ገጽታ ብቻ አይተን የራሳችንን ውስጣዊ እውነት እናፈርሳለን። ታዋቂ የስነ ልቦና ጠቢብ ካርል ዩንግ የሰው ልጅ ውስጥ እውነተኛ ማንነቱን ትቶ ማህበረሰቡ የሚፈልገውን የውጭ ጭንብል ወይም ፐርሰና እንደሚለብስ በሰፊው ያስተምራል። ዛሬ በማህበራዊ ሚዲያ የምናየው ነገር ሁሉ ያ የሰው ሰራሽ ጭንብል ብቻ ነው። ማንም ሰው የኪሳራውን ታሪክ አይፖስተውም። ማንም ሰው የትዳር ፍቺውን፣ የሌሊት እንባውን እና የውስጥ ስብራቱን ለዓለም አያሳይም። አንተ አንድን ሰው የተስተካከለና የተመረጠ ጭንብል ከራስህ የውስጥ ትግል፣ ፍርሃት፣ ድክመትና የውድቀት ጋር ያነጻጸርክ ትሰቃያለህ። ይህ ፍጹም ፍትሃዊ ያልሆነ ውድድር ነው። በቪክቶር ፍራንክ የአስተሳሰብ ትምህርት ደግሞ ህይወት ትርጉም የምታገኘው ከውስጣችን እንጂ ከውጭ ከምናገኘው ማረጋገጫ ወይም ከሰዎች ጭብጨባ አይደለም።
በናዚ ማሰቃያ ካምፕ ውስጥ ሆኖ ሕይወትን የተረዳው ፍራንክ የሰው ልጅ ትልቁ ስቃይ የትርጉም ማጣት እንደሆነ ይናገራል። ራስን ከሰው ጋር ስታነጻጽር የራስን ሕይወት ትርጉም ታጣዋለህ። ፍሬድሪክ ኒቼ ስለ ሪዘንትመንት ሲያስተምር ደካሞች ሰዎች የራሳቸውን ሕይወት መገንባት ሲያቅታቸው የሌሎችን ስኬት በማየት በውስጣቸው መርዝ እንደሚፈጥሩ ይናገራል። ይህ መርዝ ሰውን ያጠፋል እንጂ አያሳድግም። ስኮይቶች እንደሚያስተምሩን ደግሞ በሕይወታችን ውስጥ በእኛ ቁጥጥር ስር ያሉ ነገሮችና በእኛ ቁጥጥር ስር ያልሆኑ ነገሮች አሉ። የሌሎች ሰዎች ሕይወት ስኬት፣ ፍጥነትና መዳረሻ በአንተ ቁጥጥር ስር አይደለም። በአንተ ቁጥጥር ስር ያለው የራስህ አስተሳሰብ፣ ዛሬ የምታደርገው ጥረትና ለነገሮች የምትሰጠው ምላሽ ብቻ ነው። በሌላ አይን የራስን ሕይወት ስትመዝን አእምሮህ በባህሪ ስነ-ልቦና ሕግ መሰረት ራስን የመቅጣት የማሳነስና ተስፋ የመቁረጥ አዙሪት ውስጥ ይገባል። ሕይወትን በሌሎች ስክሪን ላይ በምትመለከተው አጭር ሰከንድ መደምደም ትልቅ የስነ አእምሮ ስህተት ነው። አሁን ግን የአውዳሚና ገዳይ አዙሪት መውደም አለበት። ትልቁ የሕይወት ነጥብ ይህ ነው። አንተ በዚህ ምድር ላይ የተፈጠርከው የሌላውን ሰው ሕይወት እንድትደግም፣ የሌላውን ሰው ኮፒ እንድትሆን ወይም ሌላውን እንድትመስል ሳይሆን የራስን ልዩ ታሪክ እንድትጽፍ ነው። ሌላው ሰው ካንተ ቀድሞ ስለሄደ አንተ ወደ ኋላ ቀርተሃል ማለት አይደለም። እያንዳንዱ ሰው የራሱ የሆነ የጊዜ ቀመር አለው። አንዳንዶች በ20 ዓመታቸው ስኬታማ ይመስላሉ፣ ግን በ30 ዓመታቸው ይሰበራሉ። አንዳንዶች በ40 ዓመታቸው መንገድ ይጀምራሉ፣ ግን እድሜ ልካቸውን በጽኑ መሰረት ላይ ያኖሩታል። የሮማውያን ንጉስና ታላቁ ፈላስፋ ማርከስ ኦሪሊየስ እንዳለው የሰው ልጅ ራሱን ከሌላው በላይ የወደደ ነገር ግን ከራሱ አስተያየትና ከራሱ እውነት ይልቅ ለሌሎች ሰዎች አስተያየት ትልቅ ቦታ መስጠቱ ሁልጊዜ ይገርመኛል። እንዳለው የሌላውን ሰው ምዕራፍ 25 ከአንተ ምዕራፍ 1 ጋር አታነጻጽረው። ያንተ ጉዞ የራሱ ውበት፣ የራሱ ፈተና፣ የራሱ ትምህርትና የራሱ የሆነ ልዩ መዳረሻ አለው። ንጽጽርም በቁርጠኝነት ስታቆም ነው እውነተኛ ሰላም፣ እውነተኛ ነጻነት እና እውነተኛ ራስን ማግኘት የሚጀምረው። ይህንን ጠንካራ የስነ ልቦና ወጥመድ ሰብረህ ለመውጣት አእምሮን ነፃ ለማውጣትና ሕይወትን በራስ መንገድ ለመምራት የሚረዱ 7 ጥልቅና ተግባራዊ እርምጃዎች የሚከተሉት ናቸው። አንደኛው እርምጃ ማህበራዊ ሚዲያዎችን በአግባቡ መቆጣጠር ወይም ሪጎረስ ዲጂታል ዲቶክስ ይባላል። ስልክህን ስትከፍት የበታችነት ስሜት የሚፈጥሩብህን ሕይወትን እንድትንቅና እንድትጠላ የሚያደርጉህን ትክክለኛ ያልሆነ የቅንጦት ሕይወት እያሳዩ አእምሮን የሚመርዙትን የትኞቹንም አካውንቶች በሙሉ አንፎሎ ወይም ሚውት አድርጋቸው። አእምሮህ በሚመገበው መረጃ ልክ ነው የሚያስበው። ስለዚህ አእምሮን በንጽጽር መርዝ ፋንታ በእውቀት በጥበብና በተግባር እውነት መመገብ። ማየት የምትፈልገውን ነገር በጥንቃቄ ምረጥ። በቀን ውስጥ ቢያንስ ለ2 ሰዓታት ከማንኛውም ስክሪን ርቀህ የራስን ሕይወት አስተውል። ሁለተኛው እርምጃ የራስን ትናንሽ ስኬቶች መመዝገብ ዘግሮዝ ጆርናል በመባል ይታወቃል። በየቀኑ ማታ ስትተኛ የሰራቸውን ትናንሽ በጎ ነገሮች፣ ያነበብከውን ገጽ፣ ያደረግከውን ጥረት፣ ያሸነፍከውን ሰነፍ ማንነትን በደብተር ላይ አስፍር። ይህ በኮግኒቲቭ ስነ-ልቦና ሕግ መሰረት አእምሮ የራስን እድገት እንዲያይ እና ዶፓሚን ስርጭቱን በጤናማ መንገድ እንዲያስተካክል ይረዳዋል። የራስህ ታሪክ መጽሐፍ ጸሐፊ ራስህ ሁን። የራስህን እድገት በአይን ስታየው የሌሎች ሰዎች ስኬት በአንተ ላይ ጥላ መጣል ያቆማል። ሶስተኛው እርምጃ ውድድርህን ከራስህ ትናንት ጋር ብቻ ማድረግ the 1% better principle ይባላል። ዛሬ መነጻጸር ያለብህ ትናንት ከነበርከው ማንነት ጋር ብቻ ነው። በትናንትናው ዕለት ካደረከው ስህተት ዛሬ አንድ እርምጃ ተሻሽለሃል። ዛሬ አዲስ ጠቃሚ ነገር ተምረሃል። ከትናንትናው ማንነትህ በ1% እንኳን ከበለጥክ አንተ በትክክለኛው በአስተማማኙና በእውነተኛው የስኬት መስመር ላይ ነህ። ሌላውን ለማሸነፍ አትሩጥ፣ ራስን ለማሸነፍ ቅደም። ያንተ ብቸኛ ተቀናቃኝ በትናንትናው ዕለት በመስታወት ያየው ሰውዬ ብቻ ነው። አራተኛው እርምጃ አመስጋኝነትን ማዘውተር ወይም ራዲካል ግራቲቲዩድ ይባላል። በቀኑ ውስጥ ጥቂት ደቂቃዎችን ወስደህ በአሁኑ ሰዓት ያሉህን መልካም ነገሮች፣ በህይወት መኖርህን፣ ጤናህን፣ ማሰብ የሚችለውን አእምሮህን፣ የመቀየርና የመስራት አቅምህንና በአጠገብ ያሉትን ጥቂት ታማኝ ሰዎችን አስብ። አመስጋኝነት ባለህ ነገር ላይ ትኩረት እንድታደርግና የውስጥ ሀብትን እንድታይ ሲረዳ፣ ንጽጽር ግን በሌለህ ነገር ላይ ብቻ እንድታለቅስና የሌሎችን ሀብት እንድታመልክ ያደርጋል። አመስጋኝ ሰው ድሃ ቢሆንም ባለጸጋ ነው። ንጽጽር ውስጥ ያለ ሰው ግን ቢሊየነር ቢሆንም ምስኪን ድሃ ነው። አምስተኛው እርምጃ በሂደት ላይ ማተኮር focus on the process not the outcome ይባላል። የሰዎችን የመጨረሻ ውጤት ብቻ አትመልከት። ከጀርባ ያለውን ዓመታት የፈጀ ድካም፣ ውድቀት፣ እንባና ስቃይ አታውቀው። ትኩረትን በውጤቱ ላይ ሳይሆን በየቀኑ በምታደርገው ጥረት፣ በምታሳየው ስነ ስርዓት ወይም ዲሲፕሊን እና በምትገነባው ጠንካራ ባህሪ ላይ ብቻ አድርግ። ሂደቱን ስትወደው ውጤቱ በራሱ ጊዜ ይመጣል። ስራህን እንደ ጥበብ ቁጠረው። በየቀኑ የምትጨምረው እያንዳንዱ ጡብ ነገ ታላቅ ህንጻ እንደሚሆን እመን።
ስድስተኛው እርምጃ የራስን ህይወት ትርጉም መለየት ዲፋይኒንግ ዮር ኦን ሰክሰስ። ስኬት ማለት ላንተ ምን ማለት ነው? መኪና መግዛት፣ ታዋቂ መሆን፣ ወይስ በሰላም መኖር፣ ጠንካራ ቤተሰብ መመስረትና ሰዎችን መርዳት? ማህበረሰቡና ማህበራዊ ሚዲያ የጫኑብን የስኬት ትርምስ ጣለው። የራስን ስኬት በራስ መንገድ ተርጉመው። ያኔ ሌላው ሰው በሄደበት መንገድ ለመሄድ አትቸኩልም። የራስን መንገድ ቀይሰህ በኩራት ትጓዛለህ። ሰባተኛ እርምጃ ለሌሎች ሰዎች ስኬት እውነተኛ አድናቆትን ማሳየት። አእምሮህ በቅናት ስሜት ሲሞላ የበታችነትህ ይጨምራል። ከዛሬ ጀምሮ የአንድን ሰው ስኬት ስታይ በውስጥህ ከመቅናት ይልቅ እሱ ከቻለ እኔም እችላለሁ፣ ለሱ መልካም ይሆንለት ማለትን ልመድ። ይህ በባህሪ ስለ ልቦና ህግ መሰረት አእምሮ ስኬትን እንደ ጠላት ሳይሆን እንደ ወዳጅ እንዲመለከተው ያደርገዋል። የሌላው ብርሃን ያንተን ጨለማ አያጠፋውም፣ የሌላው መብራት ያንተን ፋኖስ አይጋርደውም። ወዳጄ ህይወት ውድድር ሳትሆን እጅግ ውብ የሆነች የራስ የግል ጉዞ ናት። ማንም ካንተ በላይ አይደለም፣ ማንም ካንተ በታችም አይደለም። አንተ የራስ ልዩ ማንነት ያለ የራስ ታሪክ ለመጻፍ ወደዚህ ምድር የተላክ ድንቅ ሰው ነህ። ካንተ በፊት ማንም አንተን ሆኖ አልኖረም፣ ካንተ በኋላም ማንም አንተን ሆኖ አይኖርም። ስለዚህ የሌሎችን ህይወት ማየትና መቅናት አቁም። የገዛ እጅህን ተመልከት፣ የገዛ ህይወትን መገንባት ጀምር። በውስጥህ ያለው አቅም ከምትገምተውና ከምታስበው በላይ ታላቅ ነው። የምትፈልገው ህይወት፣ የምታልመው ስኬትና የምትመኘው ሰላም ነገን እየጠበቀች አይደለም፣ ዛሬ አሁን በዚህ ሰዓት በምታደርገው ቁርጠኛ ውሳኔ ላይ ነው የተመሰረተችው። ከዚህ ቪዲዮ በኋላ ስልክህን ዘግተህ ወደ እውነተኛው ህይወት ተመለስ። ይህ ቪዲዮ ውስጣዊ ጥንካሬ ለመቀስቀስና የአእምሮን እስራት ለመስበር እንደረዳ ካመንክ ቪዲዮውን ላይክ በማድረግ ለሌሎች ወንድሞችና እህቶች እንዲደርስ አድርግ። የዛሬው መልእክት ተከትሎ በህይወቱ ላይ እውነተኛ ለውጥ ለማድረግ የወሰነ ከንጽጽር እስር ቤት ለመውጣት የቆረጠ እያንዳንዱ ሰው ራሴን መሆን እጀምራለሁ ብሎ ኮሜንት ላይ በድፍረት ይጻፍልኝ። እያንዳንዱ የምትሰጠኝ አስተያየት ትልቅ ዋጋ አለው። ለቻናሉ አዲስ ከሆንክ ደግሞ ሰብስክራይብ በማድረግ የዚህ ታላቅና አስተዋይ ቤተሰብ አባል ሁን። በሚቀጥለው ጥልቅ ቪዲዮ እስክንገናኝ ሰናይ ጊዜ